ላንተ የተፈጠረልህን ነገር በአግባቡና በሐላሉ ብቻ ለማግኘት ሞክር፣ ጥረት አድርግ። ለዱንያ አትዋረድ። ምክንያቱም አንተን ለማገልገል ነው የተፈጠረችው። አላሁ ዐዘ ወጀል ምን ይላል? እናንተ ያመናችሁ ሰዎች ሆይ አንፊቁ ሚን ጠይባቲ ማ ከሰብቱም፣ ከከሰባችሁት ከጠይቡ ከመልካሙ ለአላህ ስትሰጡ ከዚያ ስጡ ይላል። መጥፎ ጓደኛስ ከናፊኺል ኪር፣ ወናፍ እንደሚያናፋው ሰው ይሄዳል። ወናፍ የሚያናፋ ሰው ወይ አጠገቡ ስትቀመጥ ከእሳቱ ላይ ፍንጣሪ ይመጣና ልብስህን ያቃጥልሃል፣ ወይ ሰውነትህን ያቃጥልሃል፣ ወይ አመዱ ያለብስሃል። ያም ባይደርስህ ደግሞ መጥፎ ሽታ ነው የሚደርስ። ስለዚህ አንተ ጓደኛ መጥፎ ከሆነ አንተ የሱን ስራ ባትሰራ እንኳን لا تسأل عن المرء وسل عن قرينه فكل قرين بالمقارن يقتدي له ሰውየው ማን ነው ብለሃል? ጓደኞቹ ማን ናቸው? ምክንያቱም ጓደኛውን ነውና የሚመስለው። አንተ ራስህን ጠብቅ ሲልህ ጓደኛህን ምረጥ። ራስህን ዝቅ አድርገህ አትመልከት። አንተ ለዓላማ ነው የተፈጠርከው። ሰው ነህ፣ በቂ ነው ሰው መሆን። አንተ ኸሊፈቱላህ ፊል አርድ፣ በዚህ ምድር ላይ ምትክ ነህ፣ ትጠየቃለህ የኖርካት። ስለዚህ በምድር ላይ ምን አበረከትኩኝ፣ ምን ሰራሁኝ የሚል ይኑርብህ። ከኔ ሰዎች ምን አገኙ፣ ለትውልድ ምን ጥዬ ሄድኩ፣ እያንዳንዱ ይጠየቅበታል። ሐያትህ ዋጋ አለው፣ ለዋጋ ነው የፈጠረ። ማ ኸለቀከ አላሁ ዐበተን፣ ዝም ብሎ ለቀልድ አይደለም አላሁ ዐዘ ወጀል የፈጠረህ። ስለዚህ በተለይ ዝቅተኝነትን አታመልክ። ያንተን እምነትና ያንተን ኢዕቲቃድ የማያደርጉ ሰዎች ዘንድ ይበልጥ ደግሞ እርፋዕ ነፍሰክ ወላ ተሂኑ ወተድዑ ኢለ ሰልሚ ወአንቱም አዕለውን። አልመህዲ ተርቢያ ማዕከል የእውቀት ማዕድ። አልሐምዱሊላህ ረቢል ዓለሚን ወልዩ ሳሊሒን ወናስሩል ሙእሚኒን ወአሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ وأشهد أن محمدًا عبد الله ورسوله الصادق الأمين وعلى آله وأصحابه صلى الله عليه وعلى آله وأصحابه ومن سار على دربه واقتفى أثره إلى يوم الدين. أما بعد، فيا عباد الله أوصيكم ونفسي بتقوى الله. أيها المسلمون، كبران دموتشي بخطباي لما داسس يموكركت عند مسلم هيوتون انديت ممرات علبت እያንዳንዱ ሙስሊም በኒዛም በስርዓት እንቅስቃሴውን መምራት አለበት የሚል ጽንሰ ሐሳብን ለመዳሰስ ነው እየሞከርኩ ያለሁት። ምክንያቱም አላሁ ዐዘ ወጀል እያንዳንዱን ይህን ፍጥረተ ዓለሙን ሲፈጥር በስርዓት እያንዳንዱን ህግ አስቀምጦለት አንዱ ከሌላው በማይቀድምበት መልኩ ነው አላሁ ዐዘ ወጀል የፈጠረው። ስለዚህ አላህ የሰውን ልጅ ሲፈጥረው ቆንጆ ቅርጽ ሰጥቶት ውበት አሟልቶለት ከሌላው ፍጥረታት ሁሉ ለየት አድርጎት ሌላውን ፍጥረታት ሁሉ ደግሞ ለሱ አገልጋይ በሚሆን መልኩ ነው የፈጠረው። ይህንንም ውለታ ሲመጻደቅበት አላሁ ዐዘ ወጀል እንዲህ ይላል፣ ወለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም፣ በእርግጥ የሰውን ልጅ ፈጠርነው በጥሩ አቋም ይላል። ሌላውን ፍጥረታት ብትመለከት ልክ እንደ ሰው የተመቻቸ ሁኔታ የለውም። ሰው እንደ ሌላው ፍጥረታት ጎንበስ ብሎ አይገጥም። የሚፈልገውን ነገር ሳያጣራ አይመገብም፣ አይወስድም ወደ ራሱ። ሌላው ፍጥረታት ዝም ብሎ የሚያግበሰብሰውም በዚያ መልኩ አይደለም። የሚመገበው ያንኑ ሆኖ ሳለ ግን የተጣራውን ነው የሚመገበው። አላህ ነው በዚህ መልኩ የፈጠረው። ይህንንም በውለታ መልኩ ይቆጥርበታል አላህ። ስለዚህ ሰው እንዲሁ ውብ አድርጎ ከፈጠረበት ደረጃ ላይ ዝቅ አይልም፣ ራሱን በራሱ ዝቅ ያደረገለት እንጂ ራሱን የተቀመጠለትን ስርዓት ፈጣሪ ጌታው አላሁ ዐዘ ወጀል ኻሊቀ ሰማዋት ወልአርድ ባስቀመጠለት መልኩ ሳይጠቀም ሲቀር ግን ከእንስሳ በታች እንደሚሆን ይነግረናል። ወለቀድ ዘረእና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ፣ በጣም ብዙ ፍጥረታትን ፈጥረናል ለጀሃነም ያዘጋጀናቸዋልና እነዚያ ልብ አላቸው ግን ማይረዱባት የሆነች ልብ። ወለሁም አዕዩኑን ላ ዩብሲሩነ ቢሃ፣ አይን አላቸው። ይሄ አይን እኮ ተመልክቶ ይሄዳል፣
እንዳይወድቅ እንዳይል ነገር ግን በዚቹ በቅርቢቷ ህይወት የሚኖርባት እንጂ አሻግሮ የሚያይባት በሲራ አልተሰጠውም። ስለዚህ አላህ ይህን ውለታ እንዲህ ውብ አድርጎ ፈጥሮ ሁሉን ነገር ላንተ ሰኽሮልህ እንድትኖር ሲያደርግህ ካንተ የሚፈልገው ነገር አለው። አላሁ ዐዘ ወጀል የሰው ልጅ በመልካምና በጥሩ ሁኔታ ፈጠረው። ዕውቀቱን ከሌሎቹ ፍጥረታቶች ሁሉ የሰፋ አደረገው። የመረዳት አቅሙንም አበረታለትና ቆንጆ አደረገው። እንዳውም ከመላእክቶችም ራሱ የሚበልጥበትም አጋጣሚ እንዳለ ራሱ ነገረን። አላህ ዐዘ ወጀል አደምን ፈጥሮ መላእክቶች ለመፈጠሩ ራሱ ተቃውሞ በሚያቀርቡበት ጊዜ አላህ ሱብሓነሁ ወተዓላ በእውቀት አላቀው። ያንንም ሲነግረን ወዐለመ አደመ አልአስማአ ኩለሃ አይል ሙሰመያት ኩለሃ ሁሉንም ስያሜዎችን የነገራቶችን ስያሜ ያሳወቀውና መላእክቶችን አቅርቦ የነዚህን ነገራቶች ስያሜ ንገሩኝ አላቸው። እንደምትሉትም በእውቀት የምትበልጡ ከሆናችሁ ሱብሓነክ አደብ ነበራቸውና ጥራት ይገባ አንተ ያስተማርከንና አንተ ያሳወቅከንን ያክል እንጂ እኮ ማወቅ አንችልም ብለው ወደ ጌታ ተሰሰቱ። ጌታም ማራቸው። አደም ግን ትርትር አድርገው ነገሯቸው። የሰው ልጅ ክቡር ፍጡር ነው። ክቡርነቱ የሚጠበቀው ግን አላህ የዘረጋለትን ስርዓት በአግባቡ በህይወቱ ላይ ሲተገብር ብቻ ነው። በሌላ አያት ምን ይላል አላሁ ዐዘ ወጀል ወለቀድ ከረምና በኒ አደም የሰው ልጅ አላቅ ነው አከበር ነው ይላል። ከተዋለለትም ውለታ ውስጥ ወሐመልናሁ ፊል በሪ ወልባህር በየብስም ሆነ በባህር ላይ ደግሞ ጫነው እንዲንቀሳቀስ የመንቀሳቀስ አቅም ሰጠነው። አንድም ፍጥረታት የለም ከባህሩ ወደ ማዶ ዓላማ ቢኖረው መሻገሪያ ዘዴን ተጠቅሞ ያ ባህር ሳያሰጥመው ውሃ ሳይነካው እንደ ልቡ በየብስ ላይ ተሻግሮ ጉዳዩን የሚፈጽም አንድ ፍጥረታት የለም ከሰው ውጪ። فلذلك ይህ አላሁ ዐዘ ወጀል የሰው ልጅ የመየዘበት የለየበት የሆነ ውለታ ነው። وحملناه في البر والبحر ورزقناهم من الطيبات بل في الجو كذلك الآن الناس يطير بأداة مما خلقه الله له عباد الله ስለዚህ እናንተ የአላህ ባሮች ሆይ እስልምና ህይወትህን በስርዓት የምትመራበት ህግ አስቀምጦልሃል። እስልምና ታዲያ ይህን ያስቀመጠልህን ህግ በአግባቡ እንድትጠቀም በአግባቡ እንድትመራበት ይፈልጋል ካንተ። ከዚያ ውስጥ የመጀመሪያው ራስህ ነህ፣ አንተን መምራት። ከዚያ በኋላ አንተን የተመለከተን አንተ በተመራህበትና በትክክለኛው መንገድ ሌሎችን መምራት ይጠበቅብሃል። ራስህን በአግባቡ የሚገባብህ ቦታ ላይ ማሰማራት፣ የሚገባብህን ነገር ማሰብ፣ የሚገባህን ነገር ማሰብና እሱ በዘረጋልህ ህግ መሄድ የመጀመሪያ የሚያስደስተውና እንዲቀበልህ የሚያደርገው ማን ነው? ፈጣሪህን ነው። አላሁን ዐዘ ወጀል እሱን ነው ማለት ነው። ከዚያም ሰዎች ዘንድም ተወዳጅነትንና ተከባሪነትን ታፈራለህ። አንተ ሚዛናዊ ሰው የሆንክ ጊዜ ማለት ነው። የሚገባህ ቦታ ላይ ብቻ የተሰማራህ ጊዜ። ስለዚህ አንተ ሰው ሆይ በአስተሳሰብህና ሞራልህ ወራዳና ዝቅተኛ አይሁን። አላሁ ዐዘ ወጀል ከመላእክቶች ጋር ነው አንተን የሚያወዳድርህ በብዙ ቦታ ላይ። وقد ثبت في الحديث أن النبي صلى الله عليه وسلم قال الماهر بالقرآن مع السفرة الكرام البررة قرآن بدم የሚያነብሰው ቅርብ ባለሟል ከሆኑ መላእክቶች ጋር ነው ምድቡ ይላል። አንተ ደረጃህ መሬት ለመሬት አይደለም። አንተ ደረጃህ ዝቅተኛ አይደለም። አንተ ራስህን እስካላወረድክ ድረስ አላህ ሞራላቸው ሙሉ የሆኑ ትልልቅ ነገርን ብቻ የማያስቡ ባሮችን እንዲህ በማለት ይገልጻቸዋል። ሪጃል ወንዶች አለ። ወንድ በማለት ጾታ አይደለም የታሰበው። ያ አኺ ሪጃል በሱ መንሀጅ በሱ መንገድ የሄዱትን ሰዎች ነው። እንዴት አይነት ናቸው እነዚያ ወንዶች? ላቱልሂም ትጃራ ንግድ የማታታልላቸው፣
መሸጥ መለወጥ የማታታልላቸው ከምን عن ذكر الله አላህን ከማስታወስ አላህን ከማወደስ ሲሸጥ ጌታውን ያስታውሳል ሲገዛ ጌታውን ያስታውሳል ሲሰጥ ጌታውን ያስታውሳል ሲቀበል ጌታውን ያስታውሳል ሲኖር ጌታው ከሱ ጋር ነው ሲድር ጌታው ከሱ ጋር ነው ሲያገባ ጌታው ከሱ ጋር ነው ህይወቱ በሙሉ በአላህ መንሃጅ የተቃኘ ወንድ ማለት ይህ ነው ይህ ጾታ አይደለም ሴትም ወንድም አንተ የምታስበውን ጾታ ሳይሆን አላሁ ዐዘ ወጀል ሪጃል እያለ ያለው በመንገድ ላይ ያለ ሰው ማለት ነው ሪጃል لا تلهيهم تجارة ولا بيع عن ذكر الله وإقام الصلاة صلاة دنبوان تطبقوا كمسجد يمتا تاللاجو وإيتاء الزكاة لمن يخافون يوما تتقلب فيه القلوب والأبصار ያንን ቀን ልቦችና አይኖች ከፍርሃት የመነጨ እንዲህ የሚገለባበጡበት የሆነን ቀን ይፈራሉ እነዚህ ወንዶች ስለዚህ እዚህ ዱንያ ላይ ራሳቸውን ጠብቀው ይኖራሉ ليس وضيح لا تكن خسيسا في مكسبك ስትሰራም ደግሞ خسيس አትሁን አላህ በምድር ላይ ያለን ነገር ሁሉ ላንተ ነው የፈጠርኩልህ ብሏል هو الذي خلق لكم ما في الأرض جميعا ላንተ ነው የፈጠርኩልህ ብሏል ላንተ የተፈጠረልህን ነገር በአግባቡና በሐላሉ ብቻ ለማግኘት ሞክር ጥረት አድርግ ለዱንያ አትዋረድ ምክንያቱም አንተን ለማገልገል ነው የተፈጠረችው አላሁ ዐዘ ወጀል ምን ይላል እናንተ ያመናችሁ ሰዎች ሆይ አንፊቁ ሚን ጠይባት ማ ከሰብቱም ከከሰባችሁት ከጠይቡ ከመልካሙ ለአላህ ስትሰጡ ከዚያ ስጡ ይላል ይህ ማለት ጠይብን እንጂ አትከስብ የምትሰጠው ጠይብ ይሆን ዘንድ ማለት ነው ጓደኛም ስትይዝ ደግሞ ትርብስብስ ልክስክስ አንተን ከፍ የማያደርግህ ጓደኛ አትያዝ يقول نبينا محمد صلى الله عليه وسلم الرجل على دين خليله عند ሰው በጓደኛው እምነት ላይ ነው የሚሆነው ስለዚህ አንዳችሁ ማንን መጎዳኘት እንዳለበት ማንን ጓደኛ ማድረግ እንዳለበት በደንብ ያጢን በደንብ ይመልከት ዝም ብሎ አያዝ በሌላ ሐዲታቸው ነብያችን አለይሂ ሰላቱ ወሰላም ምን ይላሉ ላ تصاحب الا مؤمنا ይላሉ አማኝ የሆነ እምነቱ ላይ ጠንካራ የሆነ ሰው እንጂ ጓደኛ አትያዝ ሙእሚን ከሆነ እሱ ወዳለበት መንገድ ነውና የሚመራህ ማለት ነው በሌላ ሐዲታቸው ነብዩ አለይሂ ሰላቱ ወሰላም የጓደኛ ምሳሌ ሲሰጡ ሙተፈቅ አለይሂ የሆነ ሐዲት ላይ ምን ይላሉ ያንድ መልካም ጓደኛ ምሳሌና የመጥፎ ጓደኛ ምሳሌ ሚስክን ጥሩ ማዕዛ ያለው ሽቶ እንደተሸከመ ሰው ወይም እንደሚሸጥ ሰው ምሳሌና ወናፍ እንደሚያናፋ ሰው ምሳሌ ነው አሉ ሚስክ ሻጭ የሽቶ ነጋዴ ጋር ጓደኛ የሆነ ሰው አሉ ወይ ትንሽ ገንዘብ ካገኘህ ከላው ላይ ተሸምትና አንተም ጥሩ ማዕዛ ይኖርሃል የልብ እርካታ ታገኛለህ ወይም ጓደኛህ ነውና ጥቂት ይሰጣሃል ያችን እየተቀባባህ ጥሩ ሽታ ጥሩ ማዕዛ ኖሮህ ደስ ብሎህ ትኖራለህ ወይም ቢያንስ ያን ባትገዛው ባይሰጥህም ከሱ ጓደኛ በመሆንህ ጥሩ ሽታ ብቻ ነው የሚመጣልህ ይህ ምሳሌ በጣም ግልጽ የሆነ ምሳሌ ነው አንተ ከጥሩ ሰዎች ጋር የምትሰማራ ከሆነ የነሱን ፈለግ እንኳን ባትከተል ሰው አንተን በመጥፎ ያይህ የነዚያ ሰዎች ጓደኛ አይደል እንዴ እነሱ እኮ ስምሪቱ ከነርሱ ጋር ነው ትባላለህ انظر كيف يعلمك رسولك محمد صلى الله عليه وعلى آله وسلم መጥፎ ጓደኛስ ከናፊኽ الكير ወናፍ እንደሚያናፋው ሰውዬ ነው አሉ ወናፍ የሚያናፋ ሰው ወይ አጠገቡ ስትቀመጥ ከእሳቱ ላይ ፍንጣሪ ይመጣና ልብስህን ያቃጥልሃል ወይ ሰውነትህን ያቃጥልሃል ወይ አመዱ ያለብስሃል ያም ባይደርስህ ደግሞ መጥፎ ሽታ ነው የሚደርስህ ስለዚህ አንተ ጓደኛ መጥፎ ከሆነ አንተ የሱን ስራ ባትሰራ እንኳን لا تسأل عن المرء وسل عن قرينه فكل قرين بالمقارن يقتدي له ሰውየው ማን ነው ብለህ አትጠይቅ ጓደኞቹ ማን ናቸው ምክንያቱም ጓደኛውን ነውና የሚመስለው ስለዚህ ዲን الاسلام አንተ ራስህን ጠብቅ ሲልህ ጓደኛህን ምረጥ ራስህን ዝቅ አድርገህ አትመልከት አንተ ለዓላማ ነው የተፈጠርከው ሰው ነህ በቂ ነው ሰው መሆን አንተ خليفة الله في الارض
በዚህ ምድር ላይ ምትክ ነህ፣ ትጠየቃለህ የኖርካትን ሁሉ። ስለዚህ በምድር ላይ ምን አበረከትኩኝ፣ ምን ሰራሁኝ የሚል ይኑርብህ። ከኔ ሰዎች ምን አገኙ፣ ለትውልድ ምን ጥዬ ሄድኩኝ፣ እያንዳንዱ ይጠየቅበታል። ሐያትህ ዋጋ አለው፣ ለዋጋ ነው የፈጠረ። ማ ኸለቀከ አላሁ ዐበተን፣ ዝም ብሎ ለቀልድ አይደለም አላሁ ዐዘ ወጀል የፈጠረህ። ስለዚህ በተለይ ዝቅተኝነትን አታመልክት። ያንተን እምነትና ያንተን ኢዕቲቃድ የማያደርጉ ሰዎች ዘንድ ይበልጥ ደግሞ ከፍ በል። እርፋዕ ነፍሰክ ወላ ተሂኑ ወተድዑ ኢለ ሰልሚ ወአንቱም አልአዕለውን። አትሳነፉ፣ እናንተ ቀድማችሁ ወደ ሰልምና ወደ ሰላም የምትጠሩ አትሁኑ። ይህ ማለት እሱ ዝቅ የሚያደርግህ የሚያዋርድህ ከሆነ ተቀብለህ እሺ ብለህ አትኑር። ኩን ቀውየን ቢረቢክ፣ ምክንያቱም ወላሁ መዐኩም አላህ ከእናንተ ጋር ነውና ይላል አላሁ ስብሓነሁ ወተዓላ። እንደገና ደግሞ ከአላህም ተስፋ አትቁረጥ። ስለዚህ በተለያዩ መስኮች የተለያዩ ፕሮጀክቶች ላይ ውጤታማ የሆኑት ሰዎች አንድ ያስቀመጧት ቃል አለች፣ ራሳቸውን ጋይድ የሚያደርጉባት ስማርት የምትል ቃል። ይህች ቃል ከኢስላም ነው የተወሰደችው፣ ከኢስላም መርሆ ነው የተወሰደችው፣ ከሌላ ቦታ አልመጣችም። ፈሊዛሊክ እضبط ነፍሰክ ወዕሪፍ ነፍሰክ ወቁድ ነፍሰክ ኢላ ማ ዩንጂክ ثم صلوا وسلموا على رسول الله كما أمركم بذلك ربنا الله حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك نبينا محمد كما صليت وباركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن خلفائه الأربعة أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن سار على دربهم واقتفى أثرهم إلى يوم الدين. اللهم اغفر للمؤمنين والمؤمنات، اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. ربنا خذ بأيدينا إلى ما تحب وترضى، ربنا خذ بأيدينا إلى ما تحب وترضى. اللهم يا الله يا حي يا قيوم يا ذا الجلال والإكرام اجعلنا من عبادك الصالحين يا رب العالمين، ووفقنا طاعتك يا رب العالمين. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. المهدي تربية معاكل يا أوقات معاد.